እዚህ ጋር ሰላም እንዴት ናችሁ? እንደው እንዴት ቪዲዮ መቅረጽ ራሱ ትንሽ ያስቸግራል። በስልክ ነው የሚቀረጸው። በመቅረጫው በዛኛ ቢሆን ችግር የለውም ነበረ። እና ቡና ላፈላ ነው ዛሬ። ሰዎች የሉም። ደህና ናችሁ ግን? ሰላም ብያችኋለሁ። እኔ እኮ እንደው አረባም ቡና ላፈላ ነው ሰዎች ስለሌሉ ብቻዬን ስለሆንኩ ብቻዬን ምናምን ሲሆን ቡና ምናምን ይሆናል አይደለ? ፊልም ማየት ምናምን ቀለል ያለ ፊልም ነው። ብዙም ፊልም አልወድም። ፊልም ረጅም ካየሁ እንትን ነው ይሄ ደቂቃውን ጭምር አድርጌ ቶሎ ፈጠን አድርጌ ነው የማየው። እና እዚህ ጋር ቡና ላፈላ ነው ይላሳያችሁ ብዬ ነው። መጀመሪያ ፈንድሻ ፈነዳው። እንዴት ነው ግን ማይፈጥናት ተሰሩ ተላርገው ነበረ። ዘይት ለቀኩት። ወይኔ መዳም አለማየቷ ፈንድሻ። እዚህ ጋር ደግሞ ያ ይበቃኛል አይበቃኝም እያልኩ ነው። በነገራችን ላይ ጨመርኩት እኮ እናንተ የለችም ብዬ ነው እንደዚህ የለቀኩት። አይ እሺ ድሮ ማለት ነው እናቴ እንደዚህ ዘይት ምናምን ለቅሳረግ እና ምስር ምናምን ስጨምር እንደው ያንቺን ኑሮ ያሳየ ፈጣሪ እንደዚህ ጨምረሽ ያንቺ ኑሮ ቢሆን እኮ አሁን እንደዛ ጨምሬው ነበር ምናምን ትለኝ ነበር። እንደው አልሰስትም ለምን ነገር ብዬ ሞጀር ነው። እኔ እኮ አልቻልም ጭራሽ በጣም አልቻልም። እዚህ ጋር ፈንድሻ ምናምን አፈነዳው እየፈነዳ ነው። ቡና ደግሞ አረውን የቱርክ ቡና ነው። ምን እንዳበሻ ቡና የሚጥም የለም ግን አይ ነው ችግር የለውም። ጨረስኩት ነው እንጂ እንደው ጨረስኩት እኮ የሆነ ለእንግዳ ምናምን አስቀብተ ብዬ እኔ ጠጥቼ ጨረስኩት። የኔ ቡና ስላለቀብኝ እነሱ ነው ተጠቀሙ። እዚህ ጋር ደግሞ ወጥ ነው እንዴ እንደዚህ ማማሰለው? ቆይ ጉድ እኮ ነው ወይ መሰረት። ቡናው እየተንሰራሰረ ነው። ሞቅ ሞቅ ይበልና እንከፍተዋለን ማለት እንጨምረዋለን። እዚህ ጨልፋ ወይ ጨልፋ ማንኪያ እዚህ ወይኔ ምን ነበር ስሙ ጠፋብኝ እኮ። እዚህ ጋር ያረ ነው መሰለኝ አንድ ሸው በወርም አድርግ ያለው ጨስ ማድረግ ደስ ይላል ከቡና ጋር። ቡናው ግን በጣም ነው የሚያምረው በነገራችን ላይ። ተቀዳኩ። እዚህ ጋር በጣም ቆንጆ ቡና ነው። ወይኔ መሲ ጥርሴን የሚያበላሸው ቡና ነው። እዚህ ጋር በቃ ጨረስኩና ፈንድሻው ምናምን ተቀራረበ። ምንም ወሬ አላወራም። ግን አንዳንድ ቀን ውሏችንን ላሳያችሁ ብዬ ነው። ሁሉ ቀን አይደለም እንደዚህ የሚሆነው፣ ሁሉ ቀን አይቻልም። ግን አንዳንድ ቀን እና ሰዎች ከሌሉ እና ሴትዬ ብዙም ስለማትኖር ማታ እንኳን ብዙም አልጠጣም ቡና እንቅልፍ እምቢ ይላል። ጨረሱ። እዚህ ጋር ወሬ ምናምን እያወራሁ ነበር። ቆይ አስገባላችኋለሁ ከተሰማ። ምን እያልኩ መሰላችሁ? ቡና አፍና ጠጡ። ቡና ከሌላችሁም ችግር የለውም ምናምን ያልኩ ነበር። እዚህ ጋር ደግሞ በጣም ጣፍጦ ነው መሰለኝ። ይጣፍጣል፣ ቡናው ይጣፍጣል እንጂ የሆነ እንደ ቡና ግን አይደለም። እኔ እንዴት እንደሆነ እኔ አላውቅም። ፈንድሻውም እዚህ ጋር ወይኔ መሲ አይ ነው ግን ችግር የለውም። ብዙ ጊዜ ማለት ነው ሰዎች ወሬ ምናምን እኔ ወሬ ላይ ብዙ አይደለሁም። የሆነ ቅልጥፍጥፍ ያልኩ አይደለሁም ለወሬ ማለት ነው። አልችልም። እንደው አንዱን ካወራሁ አንዱ ይጠፋብኛል። እና ብዙ ጊዜ ኢትዮጵያ ላይ ስሰራ ለዛ ነው ብዙ ጊዜ በሳቅ የምጨርሰው ማለት ነው። ብታው ምን ያህል ቪዲዮ በሳቅ ነው የምጨርሰው። ወይ አንዱን አወራና አንዱን እዘላለሁ። ወሬ ብዙም አይደለሁም ግን እንደዚህ ለማውራት ምናምን እኔ ትልቅ ተቋም የለኝም፣ ግን እንለማመድበታለሁ እና አይታወቅም። አንድ ቀን ደህና ነገር ይዤ እመጣለሁ። አይታወቅም። በዛ ላይ ደግሞ ያው እየሰራሁ ነው፣ ሞክራለሁ በምችለው አቅም
እናንተ ሰብስክራይብ ያደረጋችሁ ተከተሉን፣ አብረን እንሆናለን። በነገራችን ላይ ግን ዩቲዩብ ምናምን ከከፈታችሁ እንደዚህ አብረን እየተቀናጀን መስራት እንችላለን። መስራት ፍላጎት ካላችሁ እኔን አናግሩኝ፣ አብረን እንሰራለን። አከፋፈቱን የማትችሉ ከሆነ እኔ ያሳያችኋለሁ፣ እናንተ ፍላጎቱ ካላችሁ። አቤት ምን እያወራችሁ ይሆን እዚህ ጋር? አቤት እኔ እኮ ማለት ነው ብቻዬን ከሆንኩ በጣም ወሬኛ ነኝ። ከሰው ጋር ስደባለቅ ምናምን እንደዚህ ካሜራ ላይ ነው እንጂ ማላወራ፣ ብቻዬን ሲሆን ወሬኛ ነኝ። አሬ ነገር ቡናውን ጨረሹ መሲ፣ ቀስ እያልሽ። አሬ ይበቃሻል ተይ። በዚህ ኑሮ ውድነት ያገባሽ ሲፈታሻል፣ ይወለደሽ ምን ያደርግሻል አለ የገሬ ሰው። ወሬውን ላስገባላችሁ ምን እንደምል እና ወዳጆች ላስገባላችሁ ነበር ግን አልቻልኩበትም። ወሬው ምን እንደምትል ማለት ነው መሲ። ካዳመጣችሁ ብዙ ነው የምታወራው፣ ስለዚህ ብዙ ባታወራ ጥሩ ነው። ዛሬ ጓደኞቼ ምናምን ስለሌሉ ሰዎች ስለሌሉ ሰዎችም ተሳፍረዋል፣ ጓደኛም ተሳፍራለች፣ እህቴም ወሬ ይዛለች ከጓደኞቿ እና ሲደብረኝ ምናምን እናንተ ጋር መጣሁ። ለምን ቪዲዮ አልሰራም ብዬ እና አሁን ስራ ምናምን ስትጨርሱ ምናምን እንደዚህ ማድረግ ትችላላችሁ። ይሄው ነው። እጅግ ከበዛ ደግሞ ይመራል። ቤተሰብ የሆናችሁ አብረን እናድጋለን፣ አይታወቅም። እኛ እንደሆነ ሰው ነን፣ ተስፋ ሁሌ እናደርጋለን። እንሞታለን አንልም፣ እንኖራለን ነው የምንለው። እና እንደዚህ ቡና እየጠጣሁ ቡና ጠጡ እያልኩ ነው። እዚህ ጋር ደግሞ ወይ መሲ ወሬኛ ሆነሽ በቃ ብዙ ደግሞ አቤት ባስገባው ድምፁ ደስ ይለኝ ነበረ ምን እያልኩ እንደሆነ እና በቃ የሆነው ምንም አዲስ ነገር የለውም። ሌላ ቤተሰብ ሆኖ ላይክ ሼር አድርጉ። ላይክ ሼር ባታድርጉም ላይክ ኮሜንት ሀሳባችሁ ምናምን ይሄ ነው በቃ አለቀ።